ይኸውላችሁ ይቺ ሻማ እኔ ነኝ የሰራኋት ማለት ነው። እንደዚህ ክብረ በዓል ምናምን ሲሆን አበራና ስጨርስ ድጋሚ ሻማ እሰራለሁ ማለት ነው። ይሄን እንደዚህ ሽቶ አረግበታለሁ መሰላችሁ። ሽቶ አሪፍ እንዲሆን ሽቶ አረግበታለሁ። ይሄ መሀሉ ላይ ያለው ሽቶ ነው። ይችን ትላንትና አብርቻታለሁ ለስላሴ ማለት ነው። አብርቻት አልቃለች እና እንደዚህ አቀልጥና ሻማው በርቶ ክሩ ሲያልቅ ድጋሚ አቅልጬ ክር አረግበታለሁ ማለት ነው። እና የተወደዳችሁ የተከበራችሁ የአርሴማ ዩቲዩብ ቻናል ተከታታይ በሙሉ የኔ የመዳም ቅመም ነኝ። ታውቃላችሁ የመዳም ባጃጅ ነኝ ባለ 2 እግር እና ዛሬ ምሳ ተጋብዛችኋል። እኔን ጋር ገባ ገባ በሉ ማለት ነው። ኑ እንብላ። እንጀራ እያማራችሁ ያው እንግዲህ እንጀራው በረድ ውስጥ ስለሚቀመጥ እንደዚህ እንትን ብላል። አሙቄዋለሁ በማይክሮዌቭ ግን አይለቀውም ማለት ነው። እንደዛው ይሆናል። እና እንዴት ናችሁ ውድ ሀገሬ ልጆች? ተናፍቃችኋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ነገ ደግሞ ሀገሬ ገብቼ በራሴ ቤት በራሴ ቻናል ኮራድ ጀነን ብዬ በቤቴ እንድሰራ ማለት ነው። አሳድጉኝ። እርዳታችሁን እፈልጋለሁ ከእናንተ ምንም የምፈልገው ነገር የሳንቲም እርዳታ ሳይሆን ላይክ ሼር ብቻ በማድረግ ሰብስክራይብ በማድረግ ተባበሩኝ ማለት ነው። የመዳም ቅመም ነኝ። አሳድጉኝ። አብረን ተደጋግፈን ተረታተን ከፍ ብለን አገራችን ንግባ። ሰርተን በሀገራችን ላይ እንደ ማንኛውም ዩቱበር እኛም ሰርተን እንለወጥ ማለት ነው። እና ወዳችኋለሁ። ያያችኋት እቺ ደግሞ የህንድ ቃሪያ ናት። አረንጓዴዋ ሳትሆን ቀይዋ ማለት ነው። አረንጓዴዋ ሰው የነበረ ቃሪያ ከኦንላይን ያጠለበልኝ እቃ ሲያመጣ በቤት እቃ ሲያዝ እኔ ምን ትፈልጊያለሽ? ቃሪያ ነው የምፈልገው አልኩት። ከዛ አረንጓዴ ቃሪያ የለም ሲለኝ እኔ ደግሞ ቃሪያ የሚያቃጥል ነገር እወዳለሁ ማለት ነው። ታውቃላችሁ እኛ ኢትዮጵያኖች ቃሪያ ታልበላን እንሞታለን ማለት የሚያቃጥል ታልበላን ማለት ነው። የሚያቃጥል ነገር አብዛኛው የሚታወቀው እንደ ህንዶቹ ባይሆን የምንበላው ማለት የራሳችን ቃሪያ ያለ፣ የራሳችን በርበሬ ያለ፣ የራሳችን ሁሉ ነገር አለ። ደግሞ የህንዶቹን ቃሪያ ብታው፣ ህንዶቹ አበላላቸውን ብታው በጣም ትገረማላችሁ። እነሱን ያክል ሩብ አልበላም እኔ። እነሱ በጣም የሚያቃጥል የሚበሉት በጣም ሚጥሚጣ ታውቃላችሁ? እንደዛ ሚጥሚጣ ነው የሚበሉት ማለት ነው። ሚጥሚጣ እና ሴት መዳምዬ የለችም። እኔም ደግሞ እቺ ሽሮ ትላንትና ነበር የበሰለችው። እንጀራዋም ከርማለች። ከፍሬ ከበራድ ውስጥ አውጥቻ ሞቂያታለሁ። ሽሮዋንም አሞቂያታለሁ። እየበላኋት ነው። እና ኑ እንብላ። ምን ይመስላችኋል? ይበቃናል። ዋናው ለሰው ልጅ ፍቅር ነው። ለሰው ልጅ ፍቅር ነው ያለው። በቂ ነው። እንብላ እህቶቼ። እችትሩ መሀማለች። ይህን ይመስላል እንግዲህ የሻቃሊስ ኑሮ የሸቃሊት ኑሮ ይችን ትመስላለች። እነዚህ ልጆች ባርዘግችባቸው ነው። እነሱ ሳሉ ቴሌቪዥኑ ይጫጫሃል ማለት ሬት ጨራሽ ዩቲዩብ ላይ የማያስገባኝ ድምጣቸው ማለት ነው። ወሩን ዘጋጉ። ድመት አለች። ድመትና አይጦች አሉ። እነሱን ለቀው እያሯሯጡ ነው። የሚገርማቸው ነገር እና ትምህርት ቤት ሲዘጋ አብራችሁ ትነቅላላችሁ። ቶች ልጅ ያለበት ቤት በጣም ትዕግስት ያስፈልጋል። ልጅ ያለበት ቤት የምትሰሩ ሰዎች ራሳችሁን ጠብቁ፣ ታገሱ። እውነቴን ነው የምላችሁ። ጭንቅላት ያዞራሉ። በጣም ነው ጭንቅላት የሚያዞሩት። በጣም ነው በቃ እንትን የሚያደርጉት እና ሰበር አድርጉ ማለት ነው። ያሳስቷቸዋል። በጣም ነው የሚያሳስቱት። እና ወዳችኋለሁ። ላይክ ሰብስክራይብ አትርሱ። እኔ አርሴማ ዩቲዩብ ነኝ። የመዳም ባጃጅ ነኝ። አርሴማን ብትሉኝ ባጃጅን ብትሉኝ ሁለቱም ይመቸኛል። መዳም ቅመም ብትሉኝ ባጃጅን ብትሉኝ ይመቸኛል። ምክንያቱም አለኔ መዳም እየመንቀሳቀስ አልችልም። እኔ ባጃጅ ሆኔ ማለት ነው። ባለ 2 እግር ባጃጅ እና እንግዲህ ወዳችኋለሁ። እንጀራ የሚችል ትመስላለች። ትንሽ በላውላት ማለት ነው። ሽሮ የናፈቀው ላይክ ሼር ሰብስክራይብ እያደረገ ያበረታታኝ ማለት ነው።
እና እወዳችኋለሁ ቤተሰቦቼ፣ አበረታቱ። እርዳታችሁ በሳንቲም ሳይሆን በላይክ በሰብስክራይብ በሼር ብቻ ነው የምፈልገው እና በቃ ደህና ሁኑ። ባይ ባይ። ቻው ቻው።